ሰላም ጤና ይስጥልኝ እንደምን አላችሁ? የ11ኛ ክፍል ኢኮኖሚክስ ዩኒት 1 ቶሪስ ኦፍ ኮንሱመር ቢሄቪየር ኤንድ ዲማንድ የሚለው ዩኒት ላይ ነው የምንገኘው። በዛሬው ዕለት የዩኒቱን የመጀመሪያ ክፍል እናያለን። ርዕሳችን የሚሆነው እንግዲህ 1.1 ሪቪው ኦፍ ደ ካርዲናል ዩቲሊቲ አፕሮች የሚል ይሆናል ማለት ነው። ከዛ በፊት እዚህ ጋር ኢንትሮዳክሽን ፓርት ይኖረናል ወይም መግቢያ ማለት ነው። መግቢያችንን አይተን ወደ ዛሬው ቶፒካችን እናልፋለን ማለት ነው። መጀመሪያ እንግዲህ ቶሪስ ኦፍ ኮንሱመር ቢሄቪየር ኤንድ ዲማንድ ስንል ምን ማለታችን ነው? የሸማቾች ባህሪና ፍላጎት ጽንሰ ሀሳብ ማለት ነው። እዚህ ጋር እንግዲህ ኮንሱመር ስንል ከዚህ በኋላ ሸማች የሚል እንደሆነ እንረዳ። ስለዚህ የሸማቾች ባህሪና ፍላጎት ጽንሰ ሀሳብ ይላል ዩኒታችን። ኢንትሮዳክሽን ወይም መግቢያ ላይ ኮንሱመርስ አር ዋን ኦፍ ዘ ፎር ኢኮኖሚክ ኤጀንትስ ኢን ኢኮኖሚክ ሲስተም። ሸማቾች በኢኮኖሚያዊ ስርዓቶች ውስጥ ከአራቱ የኢኮኖሚ ወኪሎች አንዱ ናቸው ማለት ነው። ኦኬ ኮንሱመር ወይም ሸማቾች በኢኮኖሚ ስርዓቶች ውስጥ ከአራቱ የኢኮኖሚ ወኪሎች አንዱ ናቸው። ሶስቶቹ እነማን ናቸው? the remaining agents are business firms, governments and the entrepreneurs። የቀሩት ወኪሎች የምንላቸው እንግዲህ የንግድ ድርጅቶች፣ መንግስትና የስራ ፈጠራዎች ናቸው ይለናል። these agents pursue their own goals። እነዚህ ወኪሎች እንግዲህ የራሳቸውን ግቦች ያሳድጋሉ ማለት ነው። አራቱም ስንል ኮንሱመርም፣ ቢዝነስ ፊርምም፣ ገቨርንመንትም እንዲሁም ኢንተርፕረኒየርስ ማለት ነው። Consumer, for instance, aim to maximize satisfaction from what they consume given their limited resources። እዚህ ጋር ሸማቾችን እንደ ምሳሌ ብንወስድ ከሀብታቸው ውስንነት አንጻር ከሚጠቀሙት ነገር እርካታን ከፍ ለማድረግ ይፈልጋሉ ማለት ነው። ኦልራይት ዴን ከዚህ በኋላ እንግዲህ በዚህ ዩኒት ውስጥ ምን እንደምንማር ምናምን ነው የሚዋረው። እዚህ ጋር ለምሳሌ in this section we study the satisfaction maximization behaviors of the representative consumer with a predefined assumptions to shape the behavior of the agent ይለናል። በዚህ ክፍል ውስጥ እንግዲህ የወኪል ባህሪ ለመቅረጽ አስቀድሞ የተቀረጹ ግምቶች ያሉ የውክልና ሸማቾች ሪፕሬዘንታቲቭ ኮንሱመር ስንል እዚህ ጋር የውክልና ሸማች ማለት እንችላለን። የእነሱን እርካታ ከፍ ለማድረግ የሚያስፈልገውን ባህሪ እናጠናለን ይለናል ማለት ነው። ከዛም we start the analyze by reviewing the cardinal utility theory followed by the derivations of the demand curve። ትንታኔውን የምንጀምረው እንግዲህ የካርዲናል ዩቲሊቲ ማለት እዚህ ጋር መገልገያ ወይም ደግሞ አገልግሎት ብለን ልንተረጉመው እንችላለን። ስለዚህ ትንታኔውን የምንጀምረው የካርዲናል መገልገያ ንድፈ ሀሳብን በመገምገም የፍላጎት ከርቭን በማውጣት ነው የሚል። እሺ ከዛስ the next activity is a study of consumer behavior using ordinal utility theory። ኦርዲናል ደግሞ ተራ መገልገያ ልንለው እንችላለን። ይሄኛው ካርዲናል ነው አይደል ያልነው። እዚህ ጋር ማሪጂናል የሚባልም አለ። በርካታ ዩቲሊቲዎች ናቸው ያሉት። ካርዲናል ዩቲሊቲ፣ ማሪጂናል ዩቲሊቲ፣ ኦርዲናል ዩቲሊቲ የሚባለው ባይ ዘ ዌይ 10ኛ ክፍል ተምራችሁታል። ስለዚህ ቀጣይ እንቅስቃሴ ተራ መገልገያ ንድፈ ሀሳብን በመጠቀም የሸማቾችን ባህሪ ማጥናት ይሆናል ማለት ነው። the next activity is a study of consumer behavior using ordinal utility theory እያለ ይቀጥላል። እዚህ ጋር ያለው ነገር ምንድነው? አሁንም ስለ ዩኒቱ ምን ነገር ይዟል የሚል ኢንትሮዳክሽን ነው አጠቃላይ ያለው። the key task in this unit is to study how representative consumer make the final consumption decision and choose from the alternative combination of goods and services። በዚህ ክፍል ውስጥ እንግዲህ ያለው ቁልፍ ተግባር ምንድነው? አንድ ተወካይ ሸማች እንዴት የመጨረሻ የፍጆታ ውሳኔ እንደሚሰጥና ከተለዋጭ የሸቀጥና የአገልግሎት ጥምረት እንዴት እንደሚመርጥ ማጥናት ነው። ኦኬ This will enable you to identify the quantity of goods and services that the consumer would buy and indicate the corresponding best utility ይለናል። ይህም እንግዲህ ሸማቹ የሚገዛቸው እቃዎችና አገልግሎቶች መጠን ለይተው እንዲያውቁና ተገቢውን የፍጆታ አገልግሎት እንዲያመለክቱ ያስችላቸዋል ማለት ነው። alright this is all about the introduction part for this unit. then next እዚህ ጋር እንግዲህ ቶፒካችንን ከመጀመራችን በፊት እዚህ ጋር ኮንሰፕቶች አሉ። ዩቲሊቲ፣ ኢንዲፈረንስ ከርቭ፣ በጀት ላይን፣
ኮንሱመር ኦፕቲመም እንዲሁም ዲማንድ ከርቭ የሚሉ ቃላቶች አሉ። በየአረፍተ ነገሩ እናገኛቸዋለን። ዲፋይን እያደረግን እንሄዳለን ማለት ነው። ሶ ሪቪው ያልንበት ምክንያት ምንድነው? እዚህ ጋር ሪቪው ያልንበት ዋነኛ ምክንያት ምንድነው? ከዚህ ቀደም 10ኛ ክፍል ስለተማራችሁት ነው። ስለ ካርዲናል ዩቲሊቲ አፕሮች 10ኛ ክፍል ተምራችኋል። ሶ ሪቪው የተባለበት ምክንያት ይሄ ነው። ሪቪው ኦፍ ዘ ካርዲናል ዩቲሊቲ አፕሮች። ሶ ፈርስት ዊ ሃቭ ቱ ዲፋይን ማንን ዲፋይን ማድረግ አለብን? ዩቲሊቲን ዲፋይን ማድረግ አለብን። ዩቲሊቲ እንደነገርኳችሁ አገልግሎት ወይም ደግሞ መገልገያ ልንለው እንችላለን ብያችኋለሁ። So utility refers to the level of satisfaction or happiness that a consumer gets from the consumption of goods and services. መገልገያ ወይም ደግሞ አገልግሎት ማለት ሸማቾች ከሸቀጦችና አገልግሎቶች ፍጆታ የሚያገኙት የእርካታ ወይም የደስታ ደረጃን ያመለክታል። It refers to the level of satisfaction እርካታ ማለት ነው። happiness ደስታ ማለት ነው። that consumers get from the consumption of goods and services. then እያወራን ያለነው ስለማን ነው? ስለ ካርዲናል ዩቲሊቲ አፕሮች አይደለ? ካርዲናል ዩቲሊቲ አፕሮች። ስለዚህ ካርዲናል ዩቲሊቲ አፕሮች ቲዎሪ is based on measurements of utility or satisfaction in absolute number. So ካርዲናል ዩቲሊቲ ንድፈ ሐሳብ በፍጹም ቁጥሮች የመገልገያ መለኪያ ወይም እርካታ ላይ የተመሰረተ ነው። ሜዠሬብል ነው እያለ ካርዲናል ዩቲሊቲ ቲዎሪ is based on measurements of utility or satisfaction in absolute number. ካርዲናል ዩቲሊቲ ስንል ምን እያለ ነው? ዩቲሊቲ ወይም መገልገያ መለካት ይችላል። ሳቲስፋክሽን ወይም እርካታ ወይም ሃፒነስ በቁጥር ያውም በአብሶሉት ቁጥር ሜዠር መደረግ ይችላል የሚል ሐሳብ የያዘ ነው። የሚል ጽንሰ ሐሳብ የያዘ ነው ካርዲናል ዩቲሊቲ ስንል። ልድገምላችሁ። ካርዲናል ዩቲሊቲ ቲዎሪ is based on measurements of utility በዩቲሊቲ ልኬታ ነው የተመሰረተው ይሄ ቲዎሪ። ወይም ደግሞ በሳቲስፋክሽን ልኬታ ነው የተመሰረተው። የሚለካውም በአብሶሉት ነምበር የራሱ የሆነ ዩኒት አለው። ዩቲሊቲ በዩትል ነው የሚለካው። ዩትል ልክ ምን ማለት መሰላችሁ? ከስር እናየዋለን። በእርግጥ አሁን ርቀትን በሜትር በኪሎ ሜትር እንደምንለካው ዳታን በባይት በሜጋባይት በጊጋባይት እንደምንለካው ዩቲሊቲም ይለካል። alright, what about marginal utility? MU. Marginal utility is additional satisfaction that a consumer gets because of changing consumption by 1 unit. ማርጂናል ዩቲሊቲ ወይም ደግሞ MU የምንለው እንግዲህ አንድ ሸማች በአንድ አሃድ ፍጆታ በመቀየር የሚያገኘው ተጨማሪ እርካታ። በአንድ አሃድ 1 ዩኒት ምን ማለት መሰላችሁ? አሁን ይሄን ግልጽ ላድርግላችሁ። አንድ ሰው ከጉሊት የሆነ ነገር ሊገዛ ሄደን በል ላይክ ለምሳሌ ወይ ሽንኩርት ሊገዛ ይችላል፣ ወይ ቲማቲም ሊገዛ ይችላል፣ ወይ ብርቱካን ወይ የሆነ ነገር ሊገዛ ሄደ። ከዛ ገዝቶ ይሄን ያክል ነው ተብሎ በዚህ ብር ይሄን ያህል ተብሎ ተሰጠው። ከዛ ሜቢ የመከራከር እንትን ካለው ትንሽ መርቅልኝ ምናምን ሊል ይችላል አይደል? እንበልና ለምሳሌ ብርቱካን እየገዛ ነው ብንል የ100 ብር 5 ብርቱካን ብትሰጠው አንዳት መርቅልኝም ብሎ አንድ ስትመርቅለት የሚያገኘው ደስታ that is marginal utility። አንድ ሳይጨመርለት ቢሄድ አሁን ብጨምርልኝ ምን ችግር ነበረው ብሎ አዝኖ ሊሄድ ይችላል። ሶ ብዙም ማረካም ማለት ነው። ግን አንድ ነገር ሲጨመርለት ወይም አንድ ዩኒት ሲጨመርለት የሚያገኘው ደስታ የሚያገኘው የእርካታ መጠን that is marginal utility. It is the additional satisfaction that a consumer gets because of the changing consumption by 1 unit. ስለዚህ አንድ ተጨማሪ አሃድ በመጠቀሙ ምክንያት የሚያገኘው ደስታ እርካታ ነው። It is an extra utility due to the changing consumption. ምን ይለዋል እንግዲህ በፍጆታ ለውጥ ምክንያት ተጨማሪ አገልግሎት ማግኘት ነው ባጭሩ። The law of diminishing marginal utility said that እዚህ ጋር ምን የሚባል አለ? law of diminishing marginal utility የሚባል ነገር አለ። ኦኬ
ሶ ይህ ምን ይባላል መሰላችሁ? ማርጂናል ማለት ህዳግ የሚል ትርጉም ነው ያለው ህዳግ። ስለዚህ የህዳግ አገልግሎት ወይም ደግሞ የህዳግ መገልገያ ወይም የህዳግ መገልገያን የመቀነስ ህግ ብለን ልንጠራው እንችላለን። the law of diminishing marginal utility ኦኬ። የህዳግ መገልገያን የመቀነስ ህግ ምን ይላል? said that at the amount of good consumed increase the marginal utility of goods decrease። በዚህ ህግ እንግዲህ እንደሚለው ከሆነ ጉድስ ምንላቸው እንግዲህ ሸቀጦችን ነው። ኦኬ ሸቀጦችን ነው። የነሱ የመጠቀም ሁኔታ እየጨመረ ከመጣ the amount of goods consumed increase ሸቀጦችን ወይም ደግሞ የምንጠቀማቸው ሸቀጦች እየጨመሩ በመጡ ቁጥር ወይም ሲጨምር የሸቀጡ የህዳግ አገልግሎት ይቀንሳል። the marginal utility of the goods decrease። ስለዚህ ሁለቱ ተቃራኒ ናቸው። amount of goods consumed increase የምንጠቀመው ሸቀጥ ወይም አገልግሎት በጨመረ ቁጥር ማርጂናል ዩቲሊቲያችን ምን ያደርጋል? ዲክሪዝ ያደርጋል። ማርጂናል ዩቲሊቲ ምንድነው? አንድ ተጨማሪ ዩኒት በመጨመራችን የምናገኘው ሳቲስፋክሽን። ኦኬ ስለዚህ የሸቀጡ መጠን በጨመረ ቁጥር ሳቲስፋክሽናችንን በዛው ልክ ምን ማለት መሰላችሁ? ለምሳሌ 4 ኪሎ የሆነ ነገር ገዝተን 1 ኪሎ ቢጨመርልን 5 ሲሞላልን የምናገኘው እርካታና 990 አካባቢ ኪሎ የሆነ ነገር ገዝተን 1 ኪሎ ሲጨመርልን የምናገኘው እርካታ የተለያየ ነው። በጣም ብዙ ነገር እየገዛን ትንሽዬ አንድ ዩኒት የምትጨመረን ከሆነ እርካታው ዛትማች ነው። ግን ትንሽዬ እየገዛን ከዛው ከትንሿም አንድ ዩኒት የሚጨመረን ከሆነ እርካታችን ይጨምራል። ስለዚህ amount of goods consumed increase ሲያደርግ marginal utility decrease ያደርጋል ማለት ነው። ሁለቱ ተቃራኒ ናቸው። ሐሳቤን የተረዳችሁ ይመስለኝ። ኦኬ አሁን የሆነ ሰው 10 ኪሎ ጤፍ እየገዛ ነው እንበል 10 ኪሎ ላይ 1 ኪሎ ቢጨመርለት እንደ ቦነስ ተብሎ 11 ቢሆንለት ደስ ይለዋል አይደል? ይረካል። ግን ወደ 1000 አካባቢ የሚደርስ 1000 ኪሎ ግራም ጤፍ ገዝቶ 1 ኪሎ ቢጨመርለት ምንም የተጨመረ አይመስለው ቢኮዝ ብዙ ነገር ስለገዛ። ስለዚህ የሚጠቀመው አማውንት በጨመረ ቁጥር ማርጂናል ዩቲሊቲ ዲክሪዝ ያደርጋል ነው ኮንሰፕቱ። ኔክስት commodities are desired because of their ability to satisfy wants። ሸቀጦች እንግዲህ እዚህ ጋር commodities ምንላቸው ሸቀጦች ነው። ኮንሱመር ሸማች ነው ብለናል። ሸቀጦች የሚፈለጉት ፍላጎቶችን የማርካት ችሎታ ስላላቸው ነው አሁን የሚፈለጉት ማለት ነው። ሸቀጦች ለምንድን ነው የሚፈለጉት ካል ሸቀጦች የሚፈለጉት ፍላጎታችን የማርካት ችሎታ ስላላቸው ነው። በቃ ሱቅ ላይ የሆነ ሰው ሸቀጥ ገዝቶ የሚመጣ አንድ ኮንሱመር ሸቀጥ ገዝቶ የሚመጣው ፍላጎቱን ለማሟላት ነው። ስለዚህ እነዚህ ሸቀጦች ይፈለጋሉ። ለምን? ያንድን ግለሰብ ፍላጎት ስለሚያረኩ። goods and services however differ in their ability to satisfy wants። ነገር ግን እቃዎችና አገልግሎቶች ፍላጎቶችን ለማርካት ባላቸው ችሎታ ሊለያዩ ይችላሉ። ኦኬ goods and services however differ in their ability to satisfy wants። ስለዚህ ሸቀጦችና አገልግሎቶች በሚሰጡት አገልግሎት የሚሰጡት ሳቲስፋክሽን ይለያያል። ኦኬ ጥሩ አቢሊቲ ካላቸው ጥሩ ሳቲስፋክሽን ይኖራል። ደካማ አቢሊቲ ካላቸው ደግሞ ደካማ ሳቲስፋክሽን ይሰጣሉ ለሰዎች ማለት ነው። for instance an individual may choose coffee rather than tea። ለምሳሌ ያክል አንድ ግለሰብ እንግዲህ ከሻይ ይልቅ ቡና ሊመርጥ ይችላል። ኦኬ another person may choose tea rather than coffee። ሌላኛው ደግሞ ምን ሊመርጥ ይችላል? ከቡና ይልቅ ሻይ ሊመርጥ ይችላል። but both consumers will derive some levels of satisfaction by consuming the goods they have chosen። ነገር ግን ሁለቱም ሸማቾች የመረጡትን
አገልግሎት በመጠቀማቸው በተወሰነ ደረጃ እርካታን ያገኛሉ ማለት ነው። ከሁለት አንዱ ሻይም መረጠ ቡናም መረጠ ሁለቱም የራሳቸው የሆነ ሌቭል ኦፍ ሳቲስፋክሽን አላቸው። given any two consumption bundle አሁን እንግዲህ ሁለት የፍጆታ ጥቅሎች ተሰጡን በል በንድል ማለት እዚህ ጋር ጥቅል ማለት ነው። ኦኬ let us say two consumption of bundle አለን በል አሁን ሁለት የፍጆታ ጥቅሎች አሉን በል የሆነ ነገር ለመጠቀም የፈለግናቸው ጥቅሎች አሉን በል the consumer can compare and decide that one of the consumption bundle is better than the other or that they leads to some satisfaction እንግዲህ ከማናቸውም ሁለት ፍጆታ ጥቅሎች አንፃር ሸማቾችን በማወዳደርና አንደኛው የፍጆታ ጥቅሎች ከሌላኛው የተሻለ እንደሆነ ወይም ደግሞ የተመሳሳይ የእርካታ ደረጃ እንደሚመሩ መወሰን ይቻላል። ግልጽ ነው። አሁን እዚህ ጋር ሁለት ጥቅሎች ተሰጡን። ከሁለቱ ጥቅሎች ኮንሱመሩ ወይም ደግሞ ሸማቹ አወዳድሮ ዲሳይድ አድርጎ አንደኛው ከአንደኛው እንደሚሻል ወስኖ ይገዛል። ከዛ የሚያገኘው ሳቲስፋክሽን ይኖራል። ወይም ደግሞ ሁለቱም ጥቅሎች ተመሳሳይ የሆነ ሳቲስፋክሽንም ሊሰጡ ይችላሉ። ኦር ብሎ እዚህ ጋር they leads to the same satisfaction ነው የሚለው። አሁን ጥቅል ስንል እዚህ ጋር ሞር እንዲገባችሁ እስቲ በእንትን እንበለው እስቲ ካርዳውን የሳፋሪኮም ጥቅልና የቴሌኮም ጥቅል አለ አይደለ? ሁለቱ ኔትወርኮች ከሳፋሪኮም የምትገዙትና ከቴሌ የምትገዙት አሁን እንግዲህ ሁለቱ ጥቅሎች አሉ። አንድ ኮንሱመር ከሁለት አንዱ ይመርጥና ምን ያደርጋል? ኮምፔር አድርጎ ዲሳይድ ያደርጋል። ወይም ደግሞ ሁለቱም ተመሳሳይ የሆነ ሳቲስፋክሽን ሊኖራቸው ይችላል። ስለዚህ አንዱን ይወስዳል ማለት ነው። ምንም የተለየ ኮንሰፕት የለውም እዚህ ጋር ጋይስ። The consumer is expected to state his or her preference. ሸማቹ የራሱን ወይም የራሷን ምርጫ እንዲገልጽ ይጠበቃል ማለት ነው። ከሁለት አንዱ የቴሌን ከፈለገ የቴሌን የሳፋሪኮምን ተፈለገ የሳፋሪኮምን ይመርጥና የተሻለ ነው የሚለውን ወይ በኔትወርክ ፍጥነቱ ሊሆን ይችላል ወይ በቆይታው ሊሆን ይችላል የተሻለ የሚለውን መርጦ ሊወስድ ይችላል። sometimes ሁለቱም ተመሳሳይ የሆነ ሳቲስፋክሽን ሊሰጡ ይችላሉ። አንዱን ወስኖ ሊወስድ ይችላል ነው። ሌላ ምንም የተለየ ኮንሰፕት የለውም። As we saw in grade 10 economics, cardinal utility assume that utility is measurable in absolute or cardinal number. እንግዲህ በአስረኛ ክፍል ኢኮኖሚክስ እንዳየነው ካርዲናል መገልገያ ወይም ደግሞ አገልግሎት የምንለው በፍጹም ወይም ደግሞ በካርዲናል ቁጥሮች ሊለካ እንደሚችል ይገመታል ማለት ነው። ወይም ደግሞ ያነሳል ወይም ያትታል ማለት ነው ካርዲናል ዩቲሊቲ። ስለዚህ ካርዲናል ዩቲሊቲ ዋናው ሐሳቡ ምንድነው? የካርዲናል ዩቲሊቲ ጽንሰ ሐሳብ ወይም ቲዮሪ ዩቲሊቲ ወይም አገልግሎት ወይም መገልገያ ሜዠሬብል ነው መለካት የሚችል ነው። ያገኘነውን አገልግሎት ወይም የረካነውን ወይም የተደሰትንበትን ይህን ያክል ነው ብለን በቁጥር መለካት እንችላለን የሚል ጽንሰ ሐሳብ ነው ያለው። The units of measurement is called utilis. መለኪያ ዩኒቱ ደግሞ አሃዱ ዩቲልስ ይባላል። ዩቲልስ እዚህ ጋር ግራ እንዳትጋቡ ቅድም ላይ ነግሬያችኋለሁ። ርቀት በሜትር፣ በኪሎ ሜትር፣ በሴንቲሜትር፣ በሚሊሜትር፣ በማይል እንደሚለካ ሁሉ ዳታ ወይም ኢንፎርሜሽን ወይም መረጃ የምንለው በባይት፣ በኪሎባይት፣ በሜጋባይት፣ በጊጋባይት እንደሚለካ ሁሉ መጠነቁስ በኪሎግራም፣ በግራም፣ በሚሊግራም፣ በቶን እንደሚለካ ሁሉ ዩቲሊቲ ወይም ደግሞ ግልጋሎት ወይም አገልግሎት ወይም መገልገያ በዩቲል ይለካል። We use the concepts of marginal utility, which is an extra utility or satisfaction from a new consumption to show consumer optimum. እንግዲህ የህዳግ መገልገያ ልንለው እንችላለን ብያችኋለሁ። ይህንን ማርጂናል ዩቲሊቲን ተቀደም እንደነገርኳችሁ so we use the concept of marginal utility ወይም ደግሞ የህዳግ መገልገያ ጽንሰ ሐሳብን እንጠቀማለን። ይህም የሸማቾችን ምቹነት ለማየት ከአዲስ ፍጆታ የሚገኝ ተጨማሪ መገልገያ ወይም ደግሞ እርካታ ነው። አሁን ይህን እየደጋገመ ነው። ማርጂናል ዩቲሊቲ አንድ ኤክስትራ ዩኒት በመጠቀማችን የምናገኘው ሳቲስፋክሽን ነው፣ ሃፒነስ ነው።
ካርዲናል ዩቲሊቲ ደግሞ ዩቲሊቲ ሜዠሬብል ነው ብሎ የሚያምን ነው ወይም ደግሞ የዛ ጽንሰ ሐሳብ ያለው ነው። የተለየ ነገር የለው። alright ከዛስ the consumer faces limited money income and this showed that a scarcity of resources and hence choice is mandatory. እንግዲህ ሸማቾች የገንዘብ ውስንነት ያጋጥማቸዋል አይደል? they faces limited money income ሁሉም ሰው አሁን የሚፈልገውን ያክል ገንዘብ አለው ማለት አንችልም። ሸማቻውን የሚፈልገው ያህል ገንዘብ አይኖረውም። ይሄ ደግሞ ምንድነው ያመለክታል? የሀብት ስኬርሲቲ ወይም ደግሞ ስጋት ልንለው እንችላለን። የሀብት ስጋት በቃ አይበቃኝም፣ ይሄ ነገር ያንሰኛል፣ ይሄን ለዚህ ላደርገው ነው፣ ስለዚህ ይሄን ነገር መግዛት አለብኝ፣ ይሄን ልተው ሊል ይችላል ማለት ነው። ስኬርሲቲ ኦፍ ሪሶርስ ካለ ወይም ደግሞ የሀብት ስጋት ስላለ ምክንያቱም ሊሚትድ መኒ ኢንካም ስላለው ወይም ደግሞ የተገደበ የገንዘብ ገቢ ስላለው ወይም የሚያገኘው ገቢው ሊሚትድ ስለሆነ የስኬርሲቲ ኦፍ ሪሶርስ ሊገጥመው ስለሚችል choice is mandatory ምን ማለት ነው? ምርጫ ግዴታ ነው ማለት ነው። የሆነ ነገር ሁለት ነገር መግዛት ቢፈልግ አንዱን ሊመርጥ ግድ ይለዋል ማለት ነው፣ ስኬር ሪሶርስ ስላለ። ግልጽ ለማድረግ ያክል ገበያ ላይ ሙዝና ብርቱካን መሻጫ ቦታ ላይ ሄዳችሁ ከዛ ሙዝ ልግዛ ወይስ ብርቱካን ብላችሁ ተወዛግባችሁ አታውቁም? ከዛ በቃ ሙዝ ገዝቼ ልሂድ ብላችሁ ትገዛላችሁ። ሁለቱንም እኮ መግዛት ትፈልጋላችሁ፣ ሙዝም ብርቱካንም። ግን you have scarce resource limited money income ወይም ደግሞ የተገደበ ገቢ ነው ያላችሁ፣ ሪሶርሳችሁ ስኬር ነው ስለሌላችሁ ነው እንጂ ብርቱካንም ሙዝም ይዛችሁ ብትሄዱ ጠልታችሁ አይደለም። አንድ ሰው ፒዛ እና በርገር ሊበላ ሄዶ ፒዛ ይሻለኛል ወይስ በርገር ብሎ ሊመርጥ የሚችል ሁለቱንም መብላት አልፈልግ ብሎ አይደለም። ሊሚትድ መኒ ኢንካም ስለሚኖር ነው፣ ስኬር ሪሶርስ ስለሚኖር ነው። We want to find the best choice for the consumer and this is defined by the point at which the marginal utility ratio for any two goods equals to the price ratio and the consumer spends his or her entire income. እዚህ ጋር ተመልከቱ። አሁን we want to find the best choice for the consumer ስንል ምን ማለታችን ነው? ለተጠቃሚው የተሻለው ምርጫ መፈለግ እንፈልጋለን ማለት ነው። እዚህ ጋር ከሁለቱ እንግዲህ ቾይስ ማንዳቶሪ ስለሆነ ቤስት የምንለውን ቾይስ እንመርጣለን። and this is defined as the point at which እንግዲህ ፖይንት ነው the point at which the marginal utility ratio አለው። ኦኬ marginal utility ratio ስንል ምን ማለታችን ነው? የህዳግ መገልገያ ጥምረታ ልንለው እንችላለን። for any two goods is equals to the price ratio and the consumer spends his or her entire income. ተመልከቱ እዚህ ጋር አሁን ሁለት ሸቀጦች አሉ። ሁለቱ ሸቀጦች የራሳቸው የሆነ እርካታ ይሰጣሉ ወይም ደግሞ ማርጂናል ዩቲሊቲ አላቸው፣ ፕራይስም አላቸው። ኦኬ ስለዚህ ቤስት ቾይስ የምንደርሰው መቼ ነው? ወይም ደግሞ ቤስት የሚባለውን ነገር መርጠናል የምንለው መቼ ነው ካል ማርጂናል ዩቲሊቲ ሬሽዮ ከማን ጋር እኩል ሲሆን? ከፕራይስ ሬሽዮ ጋር እኩል ሲሆን። ማርጂናል ዩቲሊቲ ሬሽዮ አለ፣ ፕራይስ ሬሽዮ አለ። ሁለቱ እኩል ሲሆኑ ያ ሰው እንዲሁም ደግሞ እሱ ብቻ አይደለም ያ ሸማች ኤንታየር ኢንካሙን ወይም ደግሞ የያዘውን ገንዘብ ሙሉ በሙሉ ሲያወጣ ነው። ዛት ሚንስ እዚህ ጋር ነው ተመልከቱ፣ ወደ ታች እንደርስበታለን። እዚህ ጋር አሁን እቺ MUX እና MUY የምትላለች አይደለ? ማርጂናል ዩቲሊቲ ኦፍ ጉድ 1 ወይም ደግሞ የመጀመሪያው ሸቀጥ እንዲሁም ማርጂናል ዩቲሊቲ ኦፍ ጉድ 2 ወይም ኮሞዲቲ 2 እንበለው። አሁን እዚህ ጋር ኮሞዲቲ 1 እና ኮሞዲቲ 2 ወይም ደግሞ ኮሞዲቲ X እና ኮሞዲቲ Y አለ፣ ሬሽዮ አለው። አሁን ኤክስ የተባለ ኮሞዲቲ የራሱን የሆነ እርካታ ይሰጣል። ዋይ የተባለው ኮሞዲቲ የራሱን የሆነ እርካታ አለው። ስለዚህ የመጀመሪያው እርካታ ሲካፈል ለሁለተኛው እርካታ እንግዲህ በምን ይለካል ብለናል? በዩትል። ይህ ከማን ጋር እኩል ይሆናል? ከፕራይስ ሬሽዮ።
የመጀመሪያው ኮሞዲቲ ፕራይስ ሲካፈል ለሁለተኛው ኮሞዲቲ ፕራይስ ወይም ደግሞ ለኤክስ ኮሞዲቲ ፕራይስ ሲካፈል ለዋይ ኮሞዲቲ ፕራይስ ማለት ነው። ስለዚህ አንድ ሰው በትክክል ቤስት የሚባለውን ቾይዝ መርጧል የምንለው ምን ሲሆን ነው? ማርጂናል ዩቲሊቲ ሬሾ ከፕራይስ ሬሾ ጋር እኩል ሲሆን እና ያሸማች ሙሉ ገንዘቡን ምን ሲያደርግ አውጥቶ ሲገዛ አልተርናቲቭሊ ደግሞ እንደ አማራጭ we can state consumer optimum is the point where the marginal utility per money spent is the same for all commodity and income is equals to expenditure. ሌላኛው አማራጭ ደግሞ መሰላችሁ ከስተመር ኦፕቲመም ብለን የምንጠራው አሁንም ይሄ ፖይንት ነው። በሌላ አገላለጽ ነው ባይዘው እዚህ ጋር ከስተመር ኦፕቲመም የምንለው እዚህ ጋር ከስተመር ኦፕቲመም የሚለውን የሸማቾች ምቹነት ያልንለው እንችላለን ወይም ደግሞ ጥሩ ሙድ ላይ ሆነው የሚገዙት ብለን ልንጠራው እንችላለን። ይሄን እንግዲህ እንዳገባቡ ማለት ነው። ሶ ይሄ ደግሞ የት ነው ካልን ፖይንት ነው። ፖይንት እንግዲህ ግራፍ አለው ባይዘው ወይም ደግሞ ታይሙ ነው። ይሄ የሚሆነው መቼ ነው ነው። ስለዚህ the point where the marginal utility of የሆነ ኮሞዲቲ አለ per money spent ለዛ ለተጠቀምነው አገልግሎት የከፈልነው ገንዘብ አለ። ስለዚህ ማርጂናል ዩቲሊቲ ሲካፈል ለዋጣ ነው ገንዘብ ወይም ደግሞ ለዋጋው ማለት ነው። ይሄ ከማን ጋር እኩል ሲሆን? ከሁሉም ኮሞዲቲዎች ጋር እኩል ሲሆን እና ኢንካም ከኤክስፔንዲቸር ጋር እኩል ሲሆን ኢንካም ከኤክስፔንዲቸር ማለት ኢንካም ገቢ ነው፣ ኤክስፔንዲቸር ወጪ ነው። ስለዚህ ያገኘነውን ገቢ አውጥተነዋል ማለት ነው ሙሉውን። because እዚህ ጋር ምን ብለናል መጀመሪያ ላይ the consumer spends his or her entire income ብለናል። ስለዚህ ስፔንድ አረግን ማለት አውጥተነዋል ማለት ነው፣ ያለውን ገቢ የያዝነውን ገንዘብ ማለት ነው። that means እዚህ ጋር አሁንም በካልኩሌሽን marginal utility of commodity X ሲካፈል ለprice of that commodity X is equals to marginal utility of commodity Y ሲካፈል ለprice of Y። አሁንም Z የተባለ ኮሞዲቲ ቢኖረን ማርጂናል ዩቲሊቲ ኦፍ ዜድ ኦቨር ፕራይስ ኦፍ ዜድ እያለ ይቀጥላል። የሁሉም እኩል የሚሆን ከሆነ ኮንሱመር ኦፕቲመም ፖይንት ላይ ነው ያለን እንላለን። በዚህ ጊዜ ኢንካም ከኤክስፔንዲቸር ጋር እኩል ይሆናል እንላለን። ሶ ይሄ ፎርሙላ ከየት የመጣው? suppose that consumer consumes two commodity X and Y then at optimum point ማለት እንግዲህ ሸማቹ ጥሩ ሁኔታ ላይ ነው ብለን የምናስበው ወይም ደግሞ ተመችቶት ገዛ የምንለው ይሄ ፎርሙላ እኩል ከመጣ ኦኬ። ማርጂናል ዩቲሊቲ ሬሾ ከፕራይስ ሬሾ ጋር እኩል ከሆነ ወይም የማርጂን እና የፕራይሱ ሬሾ የሁሎችም ምን ከሆነ እኩል ከሆነ is the same for all the commodities ነው የሚለና እሱ ከሆነ I hope it is very clear። አሁን እንደዚህ አይነት ፎርሙላዎች ሲሰጡ ሜቢ እንግዲህ ጥያቄዎች ይጠየቃሉ። የአንደኛው ማርጂናል ዩቲሊቲ ኦፍ ኤክስ የን ያህል ዩቲል ከሆነ የአንደኛው ፕራይስ የን ያህል ከሆነ የሌላኛው ፕራይስ የን ከሆነ የዛኛው ማርጂናል ዩቲሊቲ ስንት ነው ተብላችሁ ልትጠየቁ ትችላላችሁ ማለት ነው። ኦልራይት ሌላው ሐሳብ እዚህ ጋር እንግዲህ ደሪቬሽንስ ኦፍ the demand curve ይለናል። የፍላጎት ከርቭ መፈጠር ኦኬ። ስለዚህ እንዴት ነው ይሄን ከርቭ ደርቤት ማድረግ የምንችለው ወይም ልንፈጥረው የምንችለው? based on the definition for consumer optimum እንግዲህ ላይ አይተናል። consumer optimum ማለት እንግዲህ marginal utility ratio ከፕራይስ ሬሾ ጋር እኩል ሲሆን ነው ማለት እንችላለን። ወይም ደግሞ marginal utility of the commodity per price የሁሉም እኩል ሲሆን የሁሉም ኮሞዲቲዎች እኩል ሲሆን ማለት marginal utility of the commodity per their price የሁሉም አንድ አይነት ሲሆን consumer optimum ላይ ነው ያለን እንላለን አይደለ? ስለዚህ በዛ ዴፊኒሽን መሰረት ወይም በዛ ትርጓሜ መሰረት we can drive the demand curve for the consumer። ስለዚህ እሱን መሰረት በማድረግ ለተጠቃሚው ፍላጎት ከርቭን ማግኘት እንችላለን ማለት ነው። The derivation of the demand curve is based on the concept of diminishing marginal utility which is discussed in the previous grade። እንግዲህ the concept of diminishing marginal utility 10ኛ ክፍል ተምራችሁታል ማለት ነው።
ሶ በዛ ኮንሰፕት መሰረት ተደርጎ ነው ካርቡ ወይም ዲማንድ ካርቡ ወይም የፍላጎት ካርቡ የሚሰራው ደሪቬት የሚደረገው የሚፈጠረው ማለት ነው። if the marginal utility is measured using monetary unit, the demand curve for the commodity is the same as the positive segments of the marginal utility curve ይለናል። እንግዲህ ተመልከቱ አሁን ሞኔታሪ ዩኒት ስንል በገንዘብ የሚተመን ከሆነ የህዳግ መገልገያ እንግዲህ የሚለካው በገንዘብ አሃዶችን በመጠቀም ከሆነ የሸቀጦች ፍላጎት ከርብ ከህዳግ መገልገያ ከርብ አዎንታዊ ክፍል ጋር ተመሳሳይ ነው የሚለው። The demand curve for the commodity is the same as the positive segments of the marginal utility curve. አሁን እዚህ ጋር ተመልከቱ እንግዲህ derivation of demand curve የምንለው እንግዲህ አሁን ይሁት እዚህ ጋር ፕራይስ አለኝ በዚህ በኩል vertical line P2 P P1 again እዚህ ጋር አሁን horizontally quantity አለኝ መጠን ማለት ነው። ኦኬ ስለዚህ አሁን እዚህ ጋር ኦሪጂናችን ቢሆን ወይም ደግሞ የታችኛውን ማየት እንችላለን። እዚህ ጋር ማርጂናል ዩቲሊቲ ነው የመጀመሪያው ካርቭ እዚህ ጋር የሚያሳየው ማለት ነው። ማርጂናል ካርቭ ነው የመጀመሪያው ማን ነው ማርጂናል ዩቲሊቲ ማለት ነው። እዚህ ጋር ደግሞ ዲማንድ ካርቭ ነው። ዲማንድ ካርቭን እንዴት አድርገን ከማርጂናል ዩቲሊቲ እንዴት ደሪቬት እንደምናደርግ ለማሳየት ነው የተሳለው ማለት ነው። እዚህ ጋር እንደምታዩት እንግዲህ መጀመሪያውን የማርጂናል ዩቲሊቲ ኦፍ ኤክስ የተባለ ኮሞዲቲ ኒውት ፕራይስ አለ። ፕራይሱ ሎው ሲሆን ብዙ ኳንቲቲ መግዛት እንችላለን አይደል? ኳንቲቲው እዚህ ጋር ነው የሚገናኙት አይደል? ሲ ላይ ሲ ማለት ፕራይስ ፒቱ ነው። ኳንቲቲው ደግሞ እዚህ ጋር እንደምታዩት ኪውቱ ነው። ስለዚህ በትንሽዬ ብር ብዙ ነገር መግዛት እንችላለን፣ ብዙ ኳንቲቲ ማለት ነው። አሁንም ይዩት ፕራይሱ ሲጨምር ኳንቲቲው ምን ሆነ? ቀነሰ፣ ወደ ኋላ ተመለሰ ማለት ነው። እዚህ ጋር ቢ ላይ ቢ ማለት ፕራይሱ ከፍ ያለ ኳንቲቲው ይቀነሰ። ኤንድ ፒ1 ላይ ስንመጣ ደግሞ ፕራይሱ እንግዲህ ኢንክሪዝ እያደረገ ነው። እየጨመረ ሲመጣ ኳንቲቲያችን ትንሽዬ ይሆናል። ስለዚህ ሪሶርሳችን ያለን ኢንካም ስኬር በሆነ ቁጥር ወይም ደግሞ ያለን ገቢ ትንሽ በሆነ ቁጥር የምንገዛው ኳንቲቲ ትንሽ ነው የሚሆነው። ስለዚህ የላይኛው ከርቭ እንግዲህ እንደምታዩት ይሄ ምንድነው? ማርጂናል ዩቲሊቲ ከርቭ ሲሆን ከስር ያለው ደግሞ ዲማንዳችን ነው ማለት ነው፣ ዲማንድ ከርቫችን። ስለዚህ ዲማንድ ከርቫችን ከማርጂናል ዩቲሊቲ ጋር ተመሳሳይ የሆነ ነገር ነው። ኤክሴፕት ይሄኛው ምንድነው? ይሄኛው ከርቭድ ነው። ይሄኛው ደግሞ እንደምታዩት ስትሬት ላይን ነው። ግን ምን አይነት ዳውን የሆነ ማለት ነው። ኦኬ ያ ማለት ፕራይስ ኢንክሪዝ ሲያደርግ ኳንቲቲ ዲክሪዝ ያደርጋል ማለት ነው። ዲክሪዝ ያደርጋል። ወይም እዚህ ጋር የሆነ ነገር ብለናል ታስታውሳችሁ። ምን የሚል ነገር መሰላችሁ ያየ ነው? እዚህ ጋር እስቲ እንየው። The law of diminishing marginal utility said that the amount of goods consumed increase, the marginal utility of goods decrease. ኦኬ ይሄ ከዩቲሊቲ ጋር የተገናኘ ነው። ዩቲሊቲው ወይም ደግሞ ምንድነው? ያ ዩቲሊቲው ራሱ ስለ ዩቲሊቲ አይደለም የምናወራው። ስለዚህ ኳንቲቲው ሲጨምር ዩቲሊቲው ይቀንሳል። ከቀድሙ ጋር አይመሳሰልም። በእርግጥ ይሄኛው ከፕራይሱ ጋር ነው እያወራን ያለ ነው። ፕራይሱ ኢንክሪዝ ሲያደርግ ኳንቲቲ ይቀንሳል። በቃ በዛው ብቻ ተረዱት፣ ችግር የለውም። በመጨረሻ እስቲ ይችን ጥያቄ እንስራና እንጨርስ። ቀላል ጥያቄ ነች። ፌኔት የተባለች አንድ ልጅ ነበረችና እሷን አስቡ። has decided to increase the consumption of tea from her current amount 4 unit to 5 unit. አሁን የምትጠቀመው ሻይ እንግዲህ 4 ዩኒት ነበር። ለምሳሌ ዩኒት የምንለው እንግዲህ ካፕ ልንለው እንችላለን። 4 ብርጭቆ ሻይ ነበር የምትጠጣው። ወደ 5 ከፍ አድርጋ እርካቷን ከፍ ማድረግ ፈለገች። ኦኬ አማውንቱን ከፍ ማድረግ ፈለገች ከ4 ወደ 5 እና እርካቷን መጨመር ፈለገች። if the total utility that Fenet gets from the increasing her consumption increases from its previous value of 40 utils to 50 utils, what is the amount of marginal utility that she gets from 5 cups of tea ይላል። አሁን ጥያቄውን ግልጽ እናድርገው። ፌኔት የተባለች ልጅ ነበረች። መጀመሪያ ላይ 4 ዩኒት ነበር የምትጠቀመው።
ሻይ ማለት ነው። ዩኒት እንግዲህ መለኪያ ነው። ካፕን በለው ሻይ በብርጭቆ ብንለካው 4 ብርጭቆ ሻይ ትጠጣ ነበረ። ወደ 5 ከፍ አደረገችና ዩቲሊቲዋን ወይም ደግሞ ግልጋሎቷ እንግዲህ በዩቲል ነው የሚለካው ከ40 ወደ 50 4 ትጠቀም በነበረ ጊዜ 40 ዩቲል ነበረ። ኦኬ ካርዲናል ዩቲሊቲ እንግዲህ ዩቲሊቲ ሜዠሬብል ነው ብሎ ስለሚያስብ 5 ስትጠቀም ደግሞ ወደ 50 ከፍ አለ። ስለዚህ what is the amount of marginal utility that she gets from 5 cups of tea ማርጂናል ዩቲሊቲ ነው እንድናሰለይ። ማርጂናል ዩቲሊቲ ማለት አንድ ዩኒት ከፍ ስታደርጉ የምታገኙት ዩቲሊቲ ማለት ነው። አሁን ከ4 ወደ 5 ከፍ ስትል ከ40 ወደ 50 ከፍ አለ ማለት ነው ዩቲሊቲዋ። ስለዚህ በአንድ ዩኒት ጭማሪ ምክንያት 10 ዩቲል አግኝታለች ማለት ነው። ስለዚህ መልሱ 10 ዩኒት ነው። ዳት ማች ብዙ እንትን የምንለው ነገር አይደለም፣ በቀላሉ መረዳት እንችላለን። ኦኬ ወይም ደግሞ የራሱ የሆነ ፎርሙላ አለ፣ በዛም መጠቀም ትችላላችሁ። ዳት ሚንስ ማርጂናል ዩቲሊቲ which is equals to the change in total utility over change in quantity የሚል ነገር። ቶታል ዩቲሊቲያችን ማለት እንግዲህ ቻንጁ ከ50 ሲቀነስ 40 ማለት ነው። ሲካፈል ኳንቲቲ ደግሞ ከ5 ሲቀነስ 4። ስለዚህ ከ50 ሲቀነስ 40 10 ይሆናል። ሲካፈል 5 ሲቀነስ 4 1 ይሆናል። 10 ሲካፈል 1 10። ስለዚህ 10 ዩቲል ያክል ነው ማለት ነው ማርጂናል ዩቲሊቷ። እንደዚህ አድርጋችሁ መረዳት ትችላላችሁ ጋይስ። በቀጣይ ዲኦርዲናሪ ዩቲሊቲ ቲዮሪ ኤንድ ፕሪፈረንስ በሚል ርዕስ እንገናኛለን። ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ፣ የማየው ይሆናል ማለት ነው። መልካም ጊዜ